ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ተጠማች። ተሰብስበው መጥተው አምላክ ወዴት ነው ሲሉ እንባዬ ቀንና ሌሊት ምግብ ሆነኛል። የመፈለጉ መጠን እኮ ነው አይደል? የታለ አምላክ ምንጬ ብለዋል። አዎ የታለ ምንጭ ሲሉ ተንበርክኬ የት ነህ እያልኩኝ ዋላ እንደምትፈልግ እየፈለኩ ነው አለው። ይሄ መፈለግ እፈልግሃለሁ አይደለም፣ መቃተት ነው። ነፍስ ሲያዝ የምትሆነው አይነት ነው። ትሬንድ ሆነ ለምደህ የምትደግመው ሳይሆን ነፍስህ ነው የሚያዘው እና ካላገኘኸው ህይወት አይቀጥልም። ስለዚህ ዳዊት አንተ ለኔ የመኖርና ያለመኖር ጉዳይ ነህ ነው የሚለው። ምርጫ አይደለህም። የሆነ ነገር ደርድሬ ከዛ አይደለህም። አንተን ካላገኘው ሞታለሁ ነው። ወንዙ የሚመነጨው እኛ ወደ ውስጥ ነው። ምንም አይነት ነገር አይከለክለውም። የመጨረሻ ከባድ ነገር ሞት ነው። ሞትን የሚሰብረው ይሄ ወንዝ ነው። ከሞት በላይ የለም። ታውቃላችሁ፣ ሞት የመጨረሻው ነው። ሞትን ግን የሚያሸንፈው ይሄ ውሃ ነው። ምንም ነገር በህይወት ይኖራል እሱ ከመጣ። መንፈስ ቅዱስ ያጥለቅልቃል። በእውነት ነው የምላችሁ፣ የደረቀውን ህይወታችንን የእግዚአብሔር መንፈስ ይፍሰስበት። አለ መንፈስ ቅዱስ አለ። ወዳጆቼ ሆይ በእውቀት ደረጃ አለ አትበሉ፣ በኤክስፔሪየንስ አርጉት። ይኑር አብሮን፣ አብረኑ እንውጣ፣ አብረኑ እንግባ። በህይወታችን ላይ ያለውን ቻሌንጆቻችንን አብረኑ እንለፋቸው። አለ መንፈስ ቅዱስ እንበል። የምታልፉበት በጣም ጥልቅ የሆነ ከባድ የሆነ ህይወት ክፍል ካላችሁ ከማንም በላይ መንፈስ ቅዱስ አለ ካላችሁ መንገዱ ይቀላል። በህይወታችሁ ላይ የምትወስኗቸውን የትኛውንም ውሳኔ ከመንፈስ ቅዱስ ጋር ወስኑ። ጌታችን ኢየሱስ ክርስቶስ ሲጠራው እንደዚህ ብሎ ጠራው። አጽናኝ ብቻ አይደለም አይደል ያለው፣ ሌላ አጽናኝ፣ another comforter። ኢየሱስም አጽናኝ ነው። ሲናገር ስለ መንፈስ ቅዱስ ምን አለ? ሌላ አጽናኝ። ፓራክሌቴ ማለት ኤግዛክትሊ ላይክ ሚ ማለት እንኳን መንፈስ ቅዱስ ኖረን እኔ ብሄድ ይሻላል አለ። አንተ ከሄድክ ሊቀርብን እሱ የኔ አይነት ነው አለ። ኤግዛክትሊ ላይክ ሚ አለ። እኔ ስኖር ቀንበር ሰብራለሁ፣ ይሰብራል። እኔ ስኖር ነፃ አወጣለሁ፣ ነፃ ያወጣል። እኔ ስኖር ህይወት እሰጣለሁ፣ ህይወት ሰጪ ነው። እኔ ፈጣሪ ነኝ፣ እሱም ነው። ለያውም ውስጥህ ይገባል፣ በአንተ ይኖራል። የት ጋር ነው ያለው ብትባል እዚህ ጋር ነው እስከማትል ሁለንተናን ይቆጣጠረዋል። ምኞትና ሐሳብህን ክሮስ ያደርገዋል። በአይምሮ ላይ የሚመጣውን የትኛውንም ሐሳብ ይቆጣጠርልሃል። መንገድን ይመራሃል፣ ያዋራሃል፣ አያማክርህም፣ ይመራሃል። ምን እናርገው አይልህም፣ እንዲያርግ ነው የሚልህ። ካንተ ምክር አይጠይቅም፣ ይመራሃል፣ ይነግራል፣ እንዲያርግ ነው የሚልህ። የእግዚአብሔር መንፈስ ማን አስተማረው እኮ ነው የሚለው። ከማን ምክር ጠየቀ ይላል። ሰማያትን ሲዘረጋ አንተ ህይወት ላይ ከገባ የሚያስተካክለው ብቻውን ነው። እውቅና ስጡት፣ አብራችሁት ኑሩ። አለ ከኔ ጋር እያላችሁት ኑሩ። እጅግ ክቡር ነው፣ እጅግ ውድ ነው። ክብር ለኢየሱስ ይሁን።